ብስሚላህ ብስሚላህ ራህማን ራሂም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። እንዴት ናችሁ? ስራ፣ ጤንነት፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እና እህት ወንድሞቼ፣ የኔ ውዶች፣ የኔ እንቁ ቤተሰቦች 3500 ምናምን ሰዎች በጣም ነው የማመሰግነው። ከልቤ ከአንጀቴ ነው የማመሰግናችሁ። ምናልባት ድምፄ ላይ ይሰማ ይችላል። ያው ሰው ስለተኛ አሁን የምቀርጽላችሁ ስንት ሰዓት እንደሆነ ታውቃላችሁ? ከሌሊቱ 11 ሰዓት ሊሆን ነው ማለት ነው። እና ያው ሰዎቹ ስለተኙ እኔ የምተኛው ደግሞ ሳሎን ነገር ላይ ስለሆነ እንዳይሰሙ ድምፄን ብዬ ነው እላችኋለሁኝ። እና የኔ ውዶች ምንላችሁ ፈልጌ ነው፣ ላይክ ሰብስክራይብ እያደረጋችሁ አሳድጉኝ፣ አበረታቱኝ። ሰዓት አልሞላም ብሎኛል። ያው ከከፈትኩት አመት ነው፣ ግን ያው ሰብስክራይብ ማሻላህ ጥሩ ሄዶልኛል። ግን ሰዓት ምንም አልሞላም ብሎኛል ማለት ነው። እኔ ደግሞ ወደ ኢትዮጵያ ገባለሁ ብዬ ስላሰብኩኝ ወላሂ ካርጎ ላደርግ ማለት ነው፣ እቃ ሳስተካክል ምናምን አሳያችኋለሁ ኢንሻአላህ ቢዝንላህ። ካርጎም ደግሞ አርጌ ደግሞ በስንት ብር እንደሚገባልኝ፣ ስንት ኪሎን በስንት ብር እንደማስገባ፣ ቀረጽ ስንት እንዳስከፈሉኝ ምናምን እነግራችኋለሁኝ የኔ ውዶች። እና ላይክ ሰብስክራይብ ሼር እያረጋችሁ ደግሞ አበረታቱኝ የኔ ውዶች፣ የኔ እንቁ ቤተሰቦች ይላችኋለሁኝ። እና ደግሞ ይሄን ሽቶ ማለት ነው ሴትዬ ስጦታ የሰጠችኝ፣ ሴትዬ ስጦታ ሰጥታኝ ነው ይሄንን ሽቶ ማለት ነው። ይሄ ሽቶ ያው ለእሷም ስጦታ ነበር የተሰጣት፣ ሴት ነበር አምጥታ የሰጠሻት ስትወልድ ማለት ነው። እሷ ደግሞ ለእኔ ሰጠችኝ። ያን ያክል ሽታ የለውም፣ ግን ካርጎ ላይ ይገባል ተብያለሁ ማለት ነው። ካርጎ ላይ ላረገው ነው፣ ካርጎ ውስጥ ላደርገው ነው ማለት ነው። እንደዚህ አይነት አንዴ ከዱባይ ያመጣችልኝ አለ። ከዚህ ጋር ደግሞ 3 ሽቶች ናቸው ያሉኝ ማለት ነው። ከዛ ካርጎ ላይ ይገባል ወይ ብዬ ጠይቄ ነበር ካርጎ ለማያደርገው ልጅ። አዎ ይገባል ችግር የለም ብሎኛል ማለት ነው። እና የኔ ውዶች ካርጎ ካረኩ በኋላ ደግሞ ካርጎ ስንት ብር እንደሚወጣ፣ ኪሎ 4 ብር ነው ተብያለሁ። ሳውዲ አረቢያ ነው ያለሁት፣ ያው ሪያድ ነው ያለሁት ማለት ነው። ኪሎ 4 ብር ተብያለሁ። ግን ኪሎ 4 ብር ሲሆን ደግሞ ከዚህ መጥቶ የሚወስድበትም ይከፈላል። ከዛ ደግሞ ወደ ኢትዮጵያ ገብቶ ቦሌ ላይ ጉምሩክ ላይ ገብቶ ከዛ ስንት ብር እንደሚወጣ ደግሞ እነግራችኋለሁ ማለት ነው። ከደረስ በኋላ ነፃ ወረቀት ምናምን የለኝም። ለምን አሁን እኔ ያለሁት ገሲም ስለሆነ ገጠር ስለሆነ ከገጠር ወደ ሪያድ ለመላክ ብር ነው የሚያስፈልገኝ ታውቃላችሁ። ሳገናዝቡ ደግሞ 100 ኪሎ ያክል እቃ ቢኖረኝ ሪያድ የሚወስደው ሰውዬ የሚያስከፍለኝ ብር ያንን በ100 ኪሎ እቃ መላክ ይችላሉኝ እዚህ ሆኜ ማለት ነው፣ በኪሎ አስመዝኜ ምናምን። ስለዚህ እኔ አሰብኩኝ መጀመሪያ የሆነ ሰውዬ ሪያድ ትወስድልኛለህ ይሄን እቃ ምናምን ስለው ምን አለ፣ ላዚም 300 ሪያል ትከፍያለሽ አለኝ። እኔ የለውም ያው እቃውን ብቻ ሊወስድ ማለት ነው። ትላልቅ 2 ሻንጣ ነው ያለው። ከዛ 300 ሪያል ትከፍያለሽ አለኝ ወላሂ። ከዛ እንዴ 300 ሪያል ከምከፍልማ ኪሎ ስንት ነው እስቲ ካርጎ ልጠይቅና ያው ወደ ኢትዮጵያ ልላከው አልኩኝ ማለት ነው። ለምን እኔ ፕሮሰስ ኢንሻአላህ ከረመዳን በኋላ ፕሮሰስ ልጀምር ነው ማለት ነው ወደ ኢትዮጵያ ለመሄድ። ከዛ ያንን ደግሞ ለመጀመር ግድ ደግሞ ይሄ እቃ መሄድ አለበት። ለምን ወደ ሪያድ ይዤው ብሄድ ራሱ በአንድ አይሄድልኝም ለብቻዬ ማለት ነው። ግድ የሆነ ነገር ያስፈልጋል። እና ደግሞ እኔ አሁን ምን አሰብኩኝ፣ ይሄን እቃ እዚሁ ያለውኝ ወደ ኢትዮጵያ ልኬው ከዛ ደግሞ እኔ የስራ ልብሶችን ብቻ አስቀርቼ የስራ ልብስን ይዤ ወደ ከዚህ ቤት ሌላ ቦታ ሲሄድ እንደዛ መሄድ ፈለግኩኝ ማለት ነው። እና ደግሞ ካርጎ የሚያደርገውን ሰው እየጠየቅኩት ኪሎ ስንት ነው ስለው በኪሎ 4 ብር ነው የምናስከፍለው አለኝ። ማይገቡ እቃዎችን ነገረኝ ማለት ነው። ያኔ አሁን ፓወር ባንክ እንደዚህ በቃ በቻርጅ ሶራል ፓወር ባንክ ምናምን አይገባም። እና ደግሞ ይሄ ብልቶዝ ሰማአ ማለት ነው፣ የብልቶዙ ሰማአ ይሄኛው ማለት ነው ለልጆቼ ነበር የገዛሁት፣ አይሄድም አለኝ። ሌላም ደግሞ ጥቁር ነበረኝ ቻርጅ አድርገ ነው ያው ጆሮ ላይ እንትን አንድ ብቻ ማለት ነው። ከዛ እሱ አይሄድም አለኝ። ከዛ ያው አላላ ምንም ማድረግ አልችልም። ያው ይሄን ብቻ አልነበረም የገዛሁት ስልክም ስላለ፣ ግን ስልኩን ያው ያማታል ወይ እንዳትልኝ ስልኩን ካርጎ ላረገው አይደለም፣ ይሄ ኢንፊኒክስ ነው።
ግን ካርጎ ላረግ አይደለም የገዛሁት። ይሄንን ለሰው ልለካው ነበር፣ ሰው አጣሁኝ። ከዛም በኋላ ደግሞ ያው ስሄድ ይዤ እሄዳለሁ ብዬ አሰብኩኝ ማለት ነው። ይሄ ኢንፊኒክስ ነው፣ ምርጥ ስልክ ነው ማለት ነው። ይሄ ደግሞ ብልትወዙ ሰማአ ነው፣ አይሄድም በካርጎ አይገባም ተብያለሁ። እና ደግሞ ይሄ ማለኝ ቴክኖ ማለት ነው። ወላሂ ይሄን ስልክ በጣም ነው የምወደው። ፎቶ ራስ በጣም ነው ጽድት የሚያደርገው ማለት ነው። ይሄን በጣም ወደዋለሁ። ካርቶን ያሳየዋችሁ ይሄን አይደለም፣ ይሄ ድሮ የምጠቀምበት ስልክ ነው። ድሮ ማለት ነው የምጠቀምበት ስልክ ነው፣ ኢንፊኒክስ ነው። ግን ወላይ በጣም ቪዲዮ ፎቶ በጣም ነው የሚያጸዳው። ወላይ ቻርጅ ደግሞ ቶሎ አያልቅም። እና ኢንፊኒክሱ ደግሞ ልንገራችሁ ለልጅ የገዛሁት ነው። ይሄ 500 ሪያል ማለት ነው። አይፎን በሉት ወላይ 500 ሪያል ነው የገዛሁት። ይሄንን ይዩት እና ይሄውና የኔ ውዶች ይሄን ይመስላላችኋለሁ። እና ደግሞ ምን ልላችሁ ፈልጌ ነው ያው ወደ አላህ ብሎልኝ ወደ ኢትዮጵያ ከሄድኩኝ ምናልባት ይሄ ነው ይዩት። አሁን ይሄ ኢንፊኒክስ 500 ሪያል ነው የተገዛው ማለት ነው። ከዛ ደግሞ ስልኩ በጣም ምርጥ ነው ወላሂ። ያኔ ስታዩት በቃ ሞዱ ራሱ ነፋል ማለት ነው ይዩት። እና ይሄ ኢትዮጵያ አይፎን ነው ብሎ እንዳይዙኝ እንጂ ይሄ ኢንፊኒክስ ነው። ከዛ እላችኋለሁ የኔ ውዶች ያው ምንም ሳላስብበት በቃ ልጆቼ በጣም ናፍቆኛል ወላሂ። በልጆቼ ናፍቆት ልሞት ነው። ስንት አመቴ ነው ከመጣሁኝ። ግን ልጆቼን ሳስታውስ እንባዬ ነው የሚመጣው። 13 አመቴ ነው ሳውዲ አረቢያ ላይ ማለት ነው። ወላሂ 13 አመቴ 10 ከዛ 13 ማለት ነው። ወረብል ካበ ያኔ 10 ከዛ 13 አመቴ ነው እዚህ ሀገር ሳውዲ አረቢያ ላይ ማለት ነው። 2 አመት ከ6 ወር በጥለብ ሰራሁኝ። ከዛ ደግሞ ሌላውን ቀሪውን ደግሞ ውጪ ላይ እየሰራሁ ነው ያባከንኩት ጊዜን ማለት ነው። አንዳንዴ የምመክራችሁ ነገር ቢኖር ማለት ወላሂ ትንሽ የሚከፈላችሁ ሰላም ካለው ምግብ ካለው መኝታ ካላችሁ ከጥለብ ቤት አትውጡ። በቃ በተለይ ልጅ ካላችሁ ወላሂ ልጆቻችሁ ቢታመሙ እንኳን ሮጣችሁ መግባት አትችሉም። ልጆቻችሁ የሆነ ነገር እንኳን ቢሆኑባችሁ ወላሂ ሮጣችሁ መግባት አትችሉም። ወላሂ በጣም ነው ችግር ነው። እና በቃ ይሄን ይዤ እሄዳለሁ ብዬ ነው ያሰብኩት። ግን ሽቶ አሁን በካርጎ አደርገዋለሁ። ብቻ ግን ይሄንን ይዤ እሄዳለሁ ከስልኮቹ ጋር ማለት ነው። እና የኔ ውዶች መቀርጥላቸው ያው በሳምሰንግ ነው፣ ግን ካሜራው ጸዳ ያለ አይደለም። እና እኔ የምላችሁ ምንድነው መሰላችሁ፣ በጠለብ አትውጡና አትስሩ። ጠለብ ላይ ሆናችሁ ብትሰሩ ይሻላል። ብር አስጨምራችሁ ወላሂ ያኔ ወጣችሁ ወጪውን ብዙ ነው። ወጪነቱን ብቻ ሳይሆን ማለት ነው ፍሪነት ቢኖረውም ግን ልጆቻችሁ ታመሙ ብትባሉ አትገቡ። ወላሂ ቤተሰብ ታመሙ ቤተሰብ ሞተ ብትባሉ መግባት የለም። በቃ እዚሁ ተሰባብረን እዚሁ መቀመጥ ነው በቃ ወላሂ። እኔ አንዳንዴ ወይኔ ጉዴ ነው የምለው ወላሂ። በጣም በቃ አንዳንዴ ይከፋኛል፣ ያለቅሳለሁ። ከመኖር አለመኖር ይሻለኛል እላለሁ። ልጆቼ ደግሞ ማንም የላቸውም። አሁን ራሱ ያሉት በሰራተኛ ነው። ከዛ እኔ ራሱ በቃ ወላሂ ልግባ አልግባ እያልኩኝ ነው ወላሂ። በጣም መሮኛል፣ በጣም ከፍቶኛል ወላሂ፣ ምርር ብሎኛል። ግን ሙስሊም ሆኜ ማማረሩ አግባብ አይደለም ብዬ ነው እንጂ ወላሂ በጣም አጠገብ ያለ ሰው ነው የሚያውቀው። አንዳንዴ ብስጭት ትላለኝ፣ አንዳንዴ ደግሞ በቃ ራስሽን ነውን ነገር አድርግ ይለኛል። ወላሂ በጣም ነው የምበሳጨው። በጣም በቃ ሆነ ጭንቅላት ጭንቅ ይለኛል። በቃ ሆነ ብረሪ ነገር ነው የሚሰማኝ ማለት ነው። እና የኔ ወዶች ላይክ ሰብስክራይብ እያደረጋችሁ ሼር አደረጋችሁ አሳድጉኝና ወላሂ እኔ ነገ ከነገ ወዲያ ሰለል እገባለሁ። ረመዳኑን እንኳን ሰርቼ ራሱ እገባለሁኝ ማለት ነው። የሆነ ነገር ይሄ እንኳን መክፈል ከጀመረኝ ሞኔታይዜሽን ከሆነልኝ ወላሂ ልጆቼ ከናፈቁኝ ስንት አመት ነው ወላሂ ወላሂ ስንት አመት ልበላችሁ? 10 አመት በሉት በቃ። አሁን 13ኛ አመቴን ጨርሼ ወደ 14 እየገባው ነው። 13 አመት ሳይሆን 2 አመት ሄጃለሁኝ ከመጣሁኝ በኋላ 2 አመት ከ6 ወር ሲሆን ሄጄ ተመልሼ ነው የመጣሁት። ከዛ ከመጣሁ በኋላ የጠፋሁት ማለት ነው። ግን እኔ አሁን የምላችሁ ነገር ምንድነው ወላሂ ከምንም ነገር አትሆኑም። ትልካላችሁ ቤተሰብ ነይ ልጄ ነይ ቤተ እናት የለኝም። እናቴ ትንሽ ያለው ነው የሞተችው። እናቴን አላቅም። ወንድም ምናምን በአባት ነው እንጂ በእናት ምናምን የለኝም። ግን ወላሂ ስሙ ወላሂ ነይ ልጆችሽን ሰብስቢያቸው። ወላሂ አንድ የሚለኝ የለም። ልጆቼ ስንት ቤት ሄደዋሉ መሰላችሁ?
ወላሂ ስም ወላሂ እውነቴን ነው የምላችሁ። ስንት ቤት ገረፋቸው። መጀመሪያ ጥሩ በአባታቸው ቤተሰብ ነበር የሚያድጉት። ሲያንቀለቅለኝ አውጥቼ ወደኛ ቤተሰብ ወሰድኳቸው። ከዛም ሳይሳካ ቀረ። ሳይሞት ነው የተረፈልኝ ትልቁ ልጄ። ከዛ ደግሞ ያለ ደግሞ አሁን በቤት መኖር ጀመሩ ማለት ነው። ያው ቤቱን ብዙም ሳልጨርስለትም በሰራሁት ቤት ገብቶ መኖር ጀመሩ። እዛው እየተማሩ አሁን 2 ዓመታቸው። ግን አሁን ወላሂ ልግባ አልግባ በቃ በገባ ደግሞ ምንም የንግድ ብር የሚባል ነገር ምንም ነገር የለኝም። የእርሻ መሬት ደግሞ የለኝም። ወላሂ የእርሻ መሬት የለኝም። በቃ በጣም ወላሂ በጣም አሞኛል፣ በጣም ከፍቶኛል። ወረበል ካባ ያኔ እኔ እንጃ ማማክረውም ሰው የለም። እናት የለችኝም። ወንድም ደግሞ ታላቅ ወንድም የሚባል የለኝም። በቃ ኑሮን ጭንቀት ሁሉን ነገር ራሴን የምካፈለው። ብሶቴን ሳወራ ደግሞ ራሴን በጣም ያመኛል። ወረበል ካባ ያኔ ምን ልበላችሁ ሆነ ግራ የተጋባ ሰው አለ አይደለ? በቃ ግራ የተጋባው ሰው ነኝ እኔ ማለት ነው። ለምን ከዚህ በፊት ሰርቼ እየላኩኝ ይጠፋብኛል። ሰርቼ ያም መጥቶ ያረገብኛል። ያም መጥቶ ህዋነት ደግሞ አለብኝ ስጭኝ ስባል ወላሂ መስጠት እምቢ አይደለም። የለኝም ማለት አልችልም። ከሰው ተበድሬ ነው የምሰጠው። ቤተሰቦቼም አልሐምዱሊላህ አላስከፋውም። ግን ወላሂ ነይ ይበቃሻል፣ ልጆችሽን እያቸው ሳይሞቱ ሳትሞቺ ነይ ልጆችሽ ይዩሽ። ወላሂ ምንም የሚለኝ ሰው የለም። ምንም በቃ ምንም ወላሂ ይሄን አመት ሁላ ስኖር እዚህ ሀገር ማለት ነው አንድ ሰው እንደዚህ ያለኝ ሰው የለም። አንድ ሰው ወላሂ በቃ እኔ በጣም ይከፋኛል፣ በጣም ይሰማኛል፣ በጣም ያመኛል። ወረበል ካባ ያኔ በቃ በረኪና ጠጥቻለሁ። ወላሂ በቃ እኔ ያው ለልጆቼ እኔ ብቻ እንዳለዋቸው አውቃለሁኝ። ግን በቃ ከእንደዚህ አይነት ኖሮ ደግሞ ያለመኖር ይሻላል ብዬ ማለት ነው። በረኪና አልገልም አለኝ። ወላሂ በረኪና አልገልም ብሎ ግን አሁን ደግሞ እስቲ በሰላም ብገባላቸው ደስ ላይ ነበረ። እና ይሄ ጫማ አጋጣሚ 23 ሪያል ነው የገዛሁት። ሪያድ ሲሆን ገሲም ማለት ነው። ለትንሹ ልጄ ነው ይሄ። ትንሽ ሳይሆን ያው 15 አመት ሆነ። ምርጥ ጫማ ነው። ሌላውን እቃ ኢንሻአላህ ያው በሻንጣ ስላረኩትና አሳያችኋለሁ። ካርጎ ደግሞ አርጌ የምወጣበትን እነግራችኋለሁ። ዱአ አድርጉልኝ። ላይክ ሰብስክራይብ ያደረጋችሁ ደግሞ አበረታቱኝ። ይሄን ይመስላላችኋለሁ። ይሄ የትንሹ ልጅ ጫማ ነው። ይሄ ደግሞ ስጦታ ነው። አረብ ናት ገዝታ ለራሴ የሰጠችኝ ማለት ነው። ለኔ አረብ ናት ስጦታ ገዝታ ሰጣኝ ነው። ይሄኛው ሌላ ናት፣ እቺ የምሰራበት አይደለችም። ይሄ ደግሞ የልጄ ነው። ይሄ ውድ ነው የገዛሁት። ለሁለቱም ገዝቼላቸው ለትልቁም ለትንሹም። ይሄኛው 80 ሪያል ነው የተገዛው። 80 ሪያል ነው የገዛሁት ይሄን ጫማ ማለት ነው። 80 ሪያል ነው። ይሄን ይመስላል የኔ ውዶች። እና ካርጎ ላረግ ነው ኢንሻአላህ። ያለውን ነገር ደግሞ ነግራችኋለሁ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ወላሂ ካበረታታችሁኝ የኔ ቪዲዮ ሰራለሁኝ። ግን ያው እየፈራሁኝ በቃ ምናልባት መላይ ይታይልኝ ይችላል ምናምን ብዬ ማለት ነው። እና ቻው፣ ሰላም አለይኩም።